ሰላም ሰላም አውቶ መላኩ ነኝ። በዚህ ቪዲዮ አዶቤ ኢሉስትሬተር ኢንተርፌስን የምናየው ይሆናል። አዶቤ ኢሉስትሬተር እንግዲህ ስትከፍቱት ይሄን ይመስላል። ከላይ እዚህ ላይ ፋይል አዲስ ለመክፈት ኒው ፋይል የሚል አለ፣ ወይም ደግሞ ከዚህ በፊት የሰራችሁበት ፋይል ካለ ኦፕን የሚለውን ክሊክ በማድረግ መጀመር ትችላላችሁ። እንዲሁም ጀማሪ ከሆናችሁ ወይም ደግሞ ቀድሞ የተሰሩ ሳይዞችን ወይም ፕሪሴቶችን መጠቀም ከፈለጋችሁ እዚህ ጋር አለ። ይሄው ሌተር፣ ፖስት ካርድ፣ ኮመን፣ ኤችዲቢ አንድ ሞር ደግሞ ለማየት ይሄ ሞር የሚለውን አይከን መጠቀም ትችላላችሁ። ደን ከዚህ ላይ ሪሴንት ከዚህ በፊት የሰራችሁበት ካለ ሪሴንት ላይ ታገኙታላችሁ። ሴቭ ያደረጋችሁት ሳይዝ ካለ ደግሞ ሴቭ ላይ ታገኙታላችሁ። ለሞባይል የሚሆኑ እነዚህ ለአይፎን ለሰዓት የሚሆኑ ዲዛይኖችን መስራት ከፈለጋችሁ እነዚህ ቀድሞ ሴት የተደረጉ ናቸው። ለምሳሌ ከዚህ ውስጥ የአንዱን የአይፓድ ፕሮ እዚህ ላይ የአይፎን ኤክስ ነው የምትነኩት። ይሄው እዚህ ላይ ዊድዝ 1125 ፒክስል በ2436 ፒክስል ይላል። እዚህ ጋር ሄይት እና ዊድዝ ማለት ነው። ለዌብሳይት ዲዛይን ደግሞ ኮመን የምንጠቀማቸው ዌብሳይት፣ ዌብ ላርጅ፣ ሚኒመም እነዚህ ቀድሞ ሴት የተደረጉ ምንድናቸው? ሳይዛቸው ምናቸው ቀድሞ ሴት የተደረገ ነው ማለት ነው። ለፕሪንት ደግሞ ፈልጉ እዚህ ጋር አለ። ሌተር የተለያየ ሌተር ሳይዝ አለ እዚህ ጋር ማለት ነው። ኤ4፣ ኤ5፣ ኤ3 ለብራንዲንግ ደግሞ ለአድ ለማስታወቂያ ለሎጎ ስኩዌር ሎጎውን ይሄው 160 በ160 ፒክስል ሳይዙ ማለት ነው። ለአድ ለሞባይል ባነር እነዚህ ሳይዞች ቀድሞ የተቀመጣሉ። ለሶሻል ሚዲያ ደግሞ ለፌስቡክ ፖስት ይሄው እዚህ ጋር 1080 በ1350 1080 ዊድዝ በ1350 ሄይት ለዩቲዩብ ተምኔል ቀድሞ የተቀመጠ ነው። ይሄንን ክሊክ አድርጋችሁ ክሬት ማለት ነው። ለምሳሌ ይሄን ክሊክ ታደርጉና እዚህ ጋር ክሬት ማለት ነው። አርት ኤንድ ኢሉስትሬሽን የተለያዩ ለፖስት ካርድ ለፊልም እና ለቪዲዮ ደግሞ ያው ለኤችዲቪ ለ1080 ለ4K ለ8K ለ2K ሁሉም እዚህ ጋር የተቀመጣለ ማለት ነው። ስለዚህ ከነዚህ አንዱን መርጣችሁ ኦኬ ማለት ነው። እኛ በአዲስ መስራት ስለምንፈልግ ከዚህ ደግሞ ከታች ሰራችሁ ካለ ሪሴንት ላይ ታገኙታላችሁ። አዲስ ለመስራት ግን መጀመሪያ እዚህ ጋር ኒው የሚለውን ትጫናላችሁ። ኒው የሚለውን እንደተጫናችሁ መጀመሪያ እኔ ፌስቡክ ፖስተር ነው መስራት የምፈልገው ልበል። ደን ይሄ 1080 ዊድዝ ሁሉን ነገር ስፔሲፋይ የምታደርጉት ያንን እንዲወጣ የምትፈልጉትን ዲዛይን ሳይዙን ሁሉን ነገር ከለሩን የምታስተካክሉት እዚች ላይ ነው። ፕሪሴት ዲቴይል የምትለው ላይ ማለት ነው። እዚህ በመጀመሪያ ስሙን ታስቀምጣላችሁ። ፌስቡክ ፖስተር ደን እዚህ ጋር ዊድዝ አለ። ዊድዝ 1080 ያው ይታወቃል የፌስቡክ ማታውቁት ከሆነ ደግሞ ጉግል አድርጋችሁ ሳይዙን ማወቅ ትችላላችሁ ማለት ነው። ዊድዝ ሄይት 1080 በ1080 ነው። ከፈለጋችሁ እንዴት ማድረግ ትችላላችሁ 1080 ዘን ከዚህ ላይ ደግሞ መለኪያችሁን ያ ሰው ካስተመራችሁ የእናንተ የሚያዛችሁ የትኛውን ነው መጠቀም ፊት ነው በኢንች ነው በሴንቲሜትር ነው በምንድን ነው እንድትለኩት የሚፈልገው ያንን ሳይዝ። ለምሳሌ 10 ሴንቲሜትር በ10 ሴንቲሜትር ካላችሁ ይመጣችሁ ሴንቲሜትር ማድረግ አለባችሁ ማለት ነው። በሜትር ከሆነ ደግሞ 2 ሜትር በ1 ሜትር የሆነ ባነር ካላችሁ ሜትሯን እዚህ ጋር ነው መጣችሁ የምታስተካክሉት ማለት ነው። እኔ አሁን ፌስቡክ ፖስተር በፒክስል ስለሆነ ፒክስል ነው የምፈልገው። ዘኔኛው ዊድዝ አለ መጀመሪያ አግድም ሄይት ቁመት አለ። እሱ ለመገልበጥ ከፈለጋችሁ እዚህ ላይ ፕሮፋይል ምልክቷን መጠቀም ትችላላችሁ። እችናችሁ ስትጫኑ የተለያየ ከሆነ ያመጣላችኋል ማለት ነው። ዘን እዚህ ጋር አርት ቦርድ አለ። ስንት አርት ቦርድ ወይም ደግሞ መስሪያ ቦርድ እንደምትፈልጉ ማለት ነው። ዘን ብሊድ አለ። ብሊድ ማለት ጠርዙ ለምሳሌ ፕሪንት የሚሆን ከሆነ በተለይ ለፕሪንት ከተፈለገ ለምሳሌ ጽሁፉ ሙሉ ወረቀቱ ላይ ከሆነ እንዳይቆረጥ እዚህ ላይ 0.215 ብላችሁ
ምሳሌ ማስገባት ትችላላችሁ። ስለዚህ ይሄኛው ለጊዜው አያስፈልገኝም፣ 0 ላድርገው 0። ከዛ ከታች ይሄ ለፌስቡክ ፖስተር ስለሆነ ማለት ነው። አድቫንስድ ብላችሁ ደግሞ እዚህ ጋር መንካት ትችላላችሁ። አድቫንስድ ከለር ሞድ፣ ከለር ለፕሪንት ከሆነ CMYK ከለር ነው የምንጠቀመው። CMYK ነው የምታደርጉት። ለፌስቡክ ፖስተር፣ ለዲጂታል እነዚህ ስልክ ላይ ኮምፒውተር ላይ ለሚታይ ነገር ከሆነ ደግሞ እችን RGB ነው የምታደርጓት ማለት ነው። እኔውም ፌስቡክ ፖስተር ስለሆነ የምፈልገው እዚህ ጋር ምን እንጠቀማለሁ? RGB ከለር ማለት ነው። ደን ሄይ ራስተር ኢፌክት ወይም ሳይዙ ደግሞ ስንት ፒክስል በአንድ ኢንች ስንት ፒክስል ነው እንዲኖር የምፈልገው? ብዙ ጊዜ ለሶሻል ሚዲያ ከሆነ ለፕሪንት ከሆነ ሃይ ኳሊቲ መሆን ስላለበት 300 ማድረግ አለባችሁ። ለስክሪን ከሆነ ደግሞ እዚህ ጋር ስክሪን ይላል። ለፌስቡክ፣ ለዩቲዩብ ወይም ደግሞ ለዌብሳይት ማንኛውም ነገር ላይ ዲጂታል ማቴሪያል ለሚታይ ከሆነ PPI መጠቀም ትችላላችሁ ማለት ነው። ደን ፕሪቪው ሞድ ይላል። ፒክስል ዲፎልት አድርጋችሁ ይሄን ከዛ ሞር ሴቲንግ ከፈለጋችሁ ደግሞ እዚህ ላይ ሞር ሴቲንግም አለ ማለት ነው። ኦኬ ስለዚህ እነን ከታች መጣችሁ ክሬት ማለት ነው። ክሬት አሁን እዚህ ላይ የፈለጋችሁትን ነገር መስራት ትችላላችሁ። ግን ይህን ከመስራታችሁ በፊት በመጀመሪያ ከዚህ ላይ ይሄው አፕሊኬሽን ባር ማለት ነው። ይሄኛው አፕሊኬሽን ባር ይባላል። ፋይል፣ ኤዲት፣ ኦብጀክት ታይፕ፣ ሴሌክት፣ ኢፌክት፣ ቪው፣ ዊንዶ፣ ሄልፕ እነዚህ አፕሊኬሽን ባር ይባላሉ። ደን ከታች ደግሞ ይሄኛው ኮንትሮል ፓኔል ነው። ኮንትሮል ፓኔል እዚህ ላይ በምናደርገው በምንሰራው ነገር ይወሰናል። ይሄ እዚህ ላይ ያለው ነገር ለምሳሌ ቴክስት ከሆነ የምጽፈው ቴክስት ከሆነ ይሄን ቴክስት ኮንትሮል የማደርግበት ባህሪያት እዚህ ጋር ይመጣሉ ማለት ነው። ይሄን ቴክስት ከመረጥኩት ማለት ነው። ለምሳሌ ሻፕ ደግሞ ብስል ለዚህ ሻፕ የሚሆን ባህሪ እዚህ ጋር ይመጣል። አያችሁት? ይቀየራል። ቴክስቱን ስነካው እዚህ ጋር ያለው ምንድነው? ይቀየራል። ፎንቱን ስነካው ይቀየራል። ይሄ ለካራክተር ለጽሁፍ የሚሆን ኮንትሮል ይመጣልናል ማለት። ስለዚህ ምን ይባላል? ኮንትሮል ፓነል ይባላል። ይሄ ኮንትሮል ፓነል። እዚህ ጋር ደግሞ ያሉት ቱል ባር ነው። ይሄኛው ቱል ባር ይባላል። ቱል ባር ማለት ከዚህ ላይ የምትሰሩትን ነገር በሙሉ ከዚህ ነው የምትወስዱት ማለት ነው። ለምሳሌ ይሄንን እንደ ወርክሾፕ ብትወስዱት ይሄን ኤሪያ አርት ቦርድ ይባላል። ይሄን ኤሪያ እንደ ወርክሾፕ ብትወስዱት ከዚህ ላይ ያሉት ይሄንን እዚህ ላይ መጻፊያ ለምሳሌ እዚህ ጋር ቴክስት መጻፊያ አለ። እዚህ ጋር ሸፕ መሳያ አለ። ለምሳሌ አራት ማዕዘን፣ ክብ የተለያየ ነገር መሳያ ማለት ነው። እዚህ ጋር ምን አለን? ኢሬዘር አለን፣ ላጲስ አለን፣ እርሳስ አለን። እዚህ ጋር መቁረጫ አለን፣ ሸፐር ቱል፣ ሁሉም ነገር አለ። ይሄ ምንድነው? ቱል ባር ይባላል። ወይም ደግሞ መሳሪያዎች እዚህ ጋር የምንሰራውን ነገር የምንሰራበት መሳሪያዎች ማለት ነው። ደን ከዚህ በኩል ደግሞ ስትመጡ የተለያዩ ፓኔሎች አሉ። ፓኔሎች ምንድናቸው? እነዚህ ሙቭ መደረግ የሚችሉ ናቸው። ለምሳሌ እችን እንደዚህ እያወጣው ምን ማድረግ እችላለሁ? ማንቀሳቀስ እችላለሁ። ደን እዚህ ጋር ደግሞ መግጠም እችላለሁ። ይሄኛው በዲቴል የት እንደምናይ እናያለን ማለት ነው። ስለዚህ ከዚህ በኩል ያለው ይሄን ኮንትሮል የምንሰራበት ነው ቱልባር። ይሄኛው ደግሞ ኮንትሮል ፓነል ደግሞ የዚህን ባህሪ ኮንትሮል የምናደርግበት ነው ማለት ነው። ለምሳሌ የዚህን ከለር እዚህ ጋር መቼ ኮንትሮል ማድረግ እችላለሁ። ለምሳሌ አረንጓዴ ማድረግ እችላለሁ ማለት ነው። ጠርዙ ደግሞ ይሄኛው ስትሮኩ እንዲኖረው ከፈለኩ ደግሞ ስትሮክ መጨመር እችላለሁ እዚህ ላይ ማለት ነው። እናደረኩ ስትሮክ የስትሮኩን ከለርም እዚህ ጋር መቀየር እችላለሁ። ምንድነው ይሄ? ኮንትሮል ማድረጊያ ነው። ስትሮኩ ምን ያህል እንደሚወፍር እዚህ ጋር ኮንትሮል ማድረግ እችላለሁ። ልክ ጽሁፉም ላይ ክሊክ ሳደርግ በተመሳሳይ ማለት ነው። በተመሳሳይ ለምሳሌ የጽሁፉን ስትሮክ ማድረግ እችላለሁ። ጽሁፉ ዳር ላይ ቀይ እንዲሆን ማድረግ እችላለሁ። ስለዚህ እኛው ምንድነው? ኮንትሮል ፓኔል ነው ማለት ነው። ሌላኛው ደግሞ ወርክ ስፔስ ነው። ወርክ ስፔስ ማለት የት ነው የምታገኙት? ይሄ አቀማመጡ ምን ይምሰል ነው። ይሄኛው ወርክ ስፔስ ነው።
ይህ ምን እንደሚመስል ኮንትሮል የምታደርጉት እዚህ ጋር ዊንዶ ላይ ገብታችሁ ወርክ ስፔስ የሚል ኦፕሽን ትፈልጋላችሁ። እዚህ መጀመሪያው ላይ ነው ያለው። ይሄው ወርክ ስፔስ ደን በዋናነት ለአውቶሜሽን ነው የምትፈልጉት። ኢሴንሻል ደግሞ መሰረታዊ የሆኑ ኢሴንሻል፣ ክላሲክ ከዚህ ላይ እንደምትመርጡት ነገር ይሄ ወርክ ስፔሱ ይቀይራል። ለምሳሌ አውቶሜሽን ስንለው ተቀየረ፣ እዚህ ጋር ወርክ ስፔሳችሁ ማለት ነው። ደን ለምሳሌ ኢሴንሻል ስለው ያው አሁንም ተቀየረ ማለት ነው። ደን እዚህ ጋር የምትመርጡት ወርክ ስፔስ ለፔንቲንግ ከሆነ እዚህ ጋር አለ። እዚህ ጋር የምትመርጡት ነገር በወርክ ስፔሳችሁ እዚህ ጋር ያለው አቀማመጥ እዚህ ጋር በመርጡት ወርክ ስፔስ ይወሰናል ማለት ነው። ስለዚህ አዲስ ወርክ ስፔስ መፍጠር ከፈለጋችሁ አሁን እዚህ ጋር ሴቭ ያደረኩት አለ ወርክ ስፔስ ነው መባ የሚል ወርክ ስፔስ ማለት ነው። አዲስ ወርክ ስፔስ መፍጠር ከፈለጋችሁ ይሄን በምትፈልጉት መልኩ ታስቀምጡና እዚህ ላይ ወርክ ስፔስ የሚለው ላይ ገብታችሁ ኒው ወርክ ስፔስ ብላችሁ እዚህ ጋር ስም ሰጣችሁ ሴቭ ማድረግ ነው ማለት ነው። ደን ከዛ ስትፈልጉት እዛው ላይ መልሰው ታገኙታላችሁ ማለት ነው። ስለዚህ ወርክ ስፔሱን እንዴት ካስተማይዝ ማድረግ እንችላለን ነው። እዚህ ወርክ ስፔስ ላይ የሚታዩትን ነገሮች በሙሉ ነው አሁን ይሄን ዳየር አርትቦርድ ፕሮፐርቲ የሚለውን እኔ ነኝ ያመጣሁት ማለት ነው። እኔ ነኝ ያመጣሁት። ደን እዚህ ላይ እንዲታይ የምትፈልጉት ነገር በሙሉ የት ላይ ተቀምጦላችኋል? ዊንዶ ውስጥ። ዊንዶ እዚህ ጋር ቲክ የተደረጉ ነገሮች በሙሉ ምንድናቸው? ኮንትሮል፣ ሄልፕ ባር፣ አርትቦርድ እነዚህ ወደ ታችኛውን አሮ ዳውን ክሊክ ስታደርጉት ይሄ ያመጣላችኋል ማለት ነው። እነዚህ እዚህ ላይ የምታያቸው ምንድናቸው? ወርክ ስፔሱ ላይ ለመቀመጥ የተዘጋጁ ናቸው ማለት ነው። ለምሳሌ አላይን የሚለውን ክሊክ ባደረገው አላይን የሚለው የት እዚህ ይመጣል ማለት ነው። አላይን እና ፓትፋይንደር እዚህ መጥቶ ማለት ነው። አሁን ደግሞ ሌላ ብረሽ የሚል ክሊክ ባደርግ ብረሽ እዚህ ገመጣ ማለት ነው። ነገር ግን ይሄንን ሁሉን ወርክ ስፔሱ ላይ ብናስቀምጠው ይሄን የምታዩትን በሙሉ ብናስቀምጠው ምንም መስሪያ ቦታ ይኖራል። ስለዚህ ምን እናደርጋለን? ለምንሰራው ስራ የሚያስፈልጉንን ወርክ ታቦች ብቻ መጣን ወርክ ስፔስ ላይ እናስቀምጣለን ማለት ነው። ዘን አሁን ለምሳሌ ይሄ ተያይዞ ከመጣባችሁ ደግሞ ምን ማድረግ ትችላላችሁ? መለየት ትችላላችሁ። ለምሳሌ ፓዝፋይንደር ለብቻዋ መውሰድ ትችላላችሁ። ፓዝፋይንደር ትባላለች። እችም ሌላ ፓኔል ነች። እያንዳንዱ ፓኔል የራሱ ስራ አለው። ይህ አላይን የራሱ ስራ አለው። ለምሳሌ አላይን ምን ነው ስራው? ቴክስቱን አላይንመንቱን መቀየር ነው። ለምሳሌ እዚህ ጋር ይሄው እዚህ ጋር ይሄው። ስለዚህ እያንዳንዱ ወርክ ስፔስ እኛንን ሴት የምናደርገው ማለት ነው። ከዛ በምናመጣው ቱል አማካኝነት ማለት ነው። ስለዚህ እቺን ፓኔል ለምሳሌ ፓኔሏን እዚህ ጋር በትንሿ ማስቀመጥ ልክ እንደዚህ እንደ ግራዲየንት ማስቀመጥ ከፈለኩ እዚህ ጋር ወስጄ ራይት ክሊክን ተጭኜ ይዤ ማለት ነው ሰማያዊ እስከምትሆን እቺ እመጣለሁ ማለት ነው። ሰማያዊ ስትሆን እዚህ ጋር ተጣበቀች ማለት ነው። እዚህ ጋር እንዲጣበቅ ከፈለኩ እዚህ ሰማያዊ ሲሆን አያው መልቀቅ እችላለሁ እዚህ ላይ። ዘን ወደ ውስጥ ማስገባት ከፈለኩ ደግሞ እቺን ቀስቷን ክሊክ አደርጋታለሁ። አያው ማስገባት እችላለሁ። ከዚህ ማውጣት ከፈለኩ ደግሞ አሁንም ራይት ክሊክን ብቻ ሌላ ምንም ባለመጫን ራይት ክሊክን ብቻ ተጭኜ እዚህ ጋር ብቻ መደርደር እችላለሁ ማለት ነው። እቺን ፓዝ ፋይንደርንም እዚህ ጋር መደርደር እችላለሁ ማለት ነው። ስለዚህ ወርክ ስፔስን እናንተ በምታመጡት ፓኔል አማካኝነት ነው ማለት ነው ቢልድ የምታደርጉት። ከዛ ሄዳችሁ ወርክ ስፔስ ላይ ትሄዱና ሴቭ ማለት ነው ማለት ነው። ሴቭ ኒው ወርክ ስፔስ ትላላችሁ፣ ስም ትሰጣላችሁ። ኦኬ ለምሳሌ ኒው ኦኬ። ደን አሁን ወርክ ስፔስ ላይ ሲሄድ አገኛለሁ ማለት ነው። ወርክ ስፔስ ኒው ተብሎ ተቀምጧል ማለት ነው እዚህ ጋር የኔ ወርክ ስፔስ ሲታ ይሄው መባ። ስለዚህ በዚህ ወይ ወርክ ስፔሳችሁን ቢልድ ማድረግ ትችላላችሁ ማለት ነው። በቀጣይ ትምህርት አርት ቦርድን ቤዚክስ እናያለን። አሁን ወርክ ስፔስ በዚህ መልኩ አይተናል ማለት ነው። አርት ቦርድ ላይ
ቀጣይ ሌሰን ላይ እንገናኛለን።